የተጠላሁበት በጣም ያሳዘነኝ ሰው አዶናይ እና ጃኒ ሲጋቡ አይቻለው። በእርግጥም አሁን ላይም ተለያይተዋል። ይህንን ስናገር ሁለቱም ወጣቶች አንድ ላይ ሆነው ብናገር ውሸት ነበር የሚባለው። አሁን ሁለቱም ተለያይተዋል። ነገር ግን እኔ የምነግራችሁ እውነት ነው። ትጋባላችሁ፣ እንዲሁም 4 ልጆችን በትዳር ታፈራላችሁ። ሌላኛው በአርሲ ላይም በተፈጠረው እና ብዙዎችን ባሳዘነው ጉዳይ ላይ ማራማዊ ድምጿን አሰምታለች። በዚህ ላይም ታዋቂው የቲክቶከር መረጃ አቀባይ የሆነው ሙሴ ሰለሞን ትችትን እያስተናገደ ይገኛል። በአርሲ ላይ ለተፈጠረው ጉዳይ ብዙዎች ሀዘናቸውን እና ተቃውሟቸውን እያስተናገዱ ይገኛል። እንዲሁም በትላንትናው ዕለት የተመለከተው የአንድ ወጣት ንግግር የብዙዎችን ልብ የነካ ነበር። ከመረጃችን ጋር አብራችሁን ዝለቁ እያልን ወደ ቪዲዮአችን Today, I stand before you with a heavy heart, as a human being who cannot ignore the suffering of our people. How long will RC suffer? How many more must die? How many more churches must burn? I refuse to stay silent. This is not just violence. It is the loss of our history, our faith and our people. Please, ቤተክርስቲያኖቻችንን አትንኩብን። ማረፊያዎቻችን ናቸው፣ መደበቂያዎቻችን ናቸው፣ ሰላም ማግኛዎቻችን ናቸው። እባካችሁ ቤተክርስቲያኖቻችንን ታውልን፣ ልጆቻችንን አትንኩብን። Let Ethiopia help, please. እንግዲህ ይህንን የማራማዊት መልእክትን የተመለከቱ ብዙ ሰዎች ሐሳብና አስተያየቶቻቸውን እየሰጡበት ይገኛል። ሁላችሁም እንደምታውቁት በአርሲ ላይም የተፈጠረው አሰቃቂ የሰዎች ህልፈት ብዙዎችን ያሳዘነ እና ያበሳጨ ነው። ታዲያ በዚህ ጉዳይ ላይም ብዙ ሰዎች ሐሳብና አስተያየቶቻቸውን አሁንም ድረስ ድምጻቸውንም እያሰሙ ይገኛል። ታዲያ ከዚህ ጋርም ተያይዞ ታዋቂ የሆነው እና በቲክቶክ ገጹ ላይ እጅጉኑ ብዙ መረጃዎችን ሹክ የሚለን ሙሴ ሰለሞን በአርሲ ላይ በተፈጠረው ጉዳይ በጊዜው መረጃን ባለማጋራቱ እና ድምጽ ባለመሆኑ ብዙ ሰዎችን ያናደደ ሆኗል። ታዲያ ሙሴ ሰለሞንም ብዙ ትችቶችን በዚህ ጊዜ እያስተናገደ ይገኛል። ታዲያ በዚህ ጉዳይ ላይ ሙሴ ሰለሞን ምንም አይነት ምላሽን ያላጋራ ሲሆን እንግዲህ በዚህ ጊዜ ብዙ ሰዎች ሀዘናቸውንና በሙሴ ላይ ያላቸውን ቅሬታ እያስገቡለት ይገኛል። ግን ይህንን ነገር ስንናገር ሙሴ ሰለሞን በዚህ ሰዓት የአርሲን ምንም አይነት ሳይቀር መረጃዎችን እያጋራ እና ለብዙ ሰዎች እያካፈለ ይገኛል። ነገር ግን የብዙ ሰዎች ቅሬታ የሆነው እንዳላችሁ በጊዜው እና በሰዓቱ ባለማጋራቱ ነው። እንግዲህ ከዚህ መረጃ ሳንወጣ ትላንትና በቲክቶክ ገጽ ላይም እጅጉኑ ልብ የሚነካ እና ብዙዎችን ያስለቀሰ መልእክትን በቪዲዮ ተሰራጭቶ ነበር። የወንድሙ ህልፈትና የደረሰባቸውን መጉላላት በአንደበቱ ሲገልጽ እጅጉኑ የብዙ ሰዎችን ልብ የነካ እና ብዙዎችም ሼር ያደረጉ ጉዳይ ስለነበረ ነው ለናንተ ልናቀርብላችሁ ይወደድ ነው። ይህ ወጣት እንግዲህ የተፈጠረበትን ጉዳይ እንግዲህ በአደባባይ ወጥቶ ሲናገር ብዙ ሰዎች ያዘኑበትና ያለቀሱበት ጉዳይ ነበረ። እንዲሁም ደግሞ ብዙ ሰዎች አይዞክ በርታ እግዚአብሔር አለ ከዚህ በኋላም የሚመጣውን አጣቅምና ባለው ጸንተ ቀጥል እያሉ ሐሳብና አስተያየቶቻቸውን እያጋሩት ይገኛል። እንዲሁም ደግሞ ቪዲዮን ለብዙ ሰዎች ሼር እያደረጉትና በቲክቶክ ሚዲያ ላይ ብዙ ሰዎች ሲቀባበሉት ተመልክተናል። እናንተስ በዚህ ጉዳይ ላይ ምን አይነት ሐሳብና አስተያየቶች አሏችሁ? ሐሳብና አስተያየቶቻችሁን በሐሳብ መስጫ ሳጥን ስር አስቀምጡልን እያለን በመጨረሻም አዶናይ እና ጃኒ ሲጋቡ አይቻለው። በእርግጥ አሁን ላይ ተለያይተዋል። ይህንን ስናገር ሁለቱ ወጣቶች አንድ ላይ ሆነው ብናገር ውሸት ነበር የሚባለው። አሁን ሁለቱም ተለያይተዋል። ነገር ግን እኔ የምነግራችሁ እውነት ነው። ትጋባላችሁ፣ እንዲሁም 4 ልጆችን በትዳር ታፈራላችሁ። አዶናይ እባክህን አሁን ካለህበት አረማመር ተመለስ። እግዚአብሔር አንተን ይፈልጋል፣ ለብዙ ነገር ሊጠቀምክ የሚፈልግህ ወጣት ነህ ሲል አንድ ወጣት በዩቲዩብ ላይ በፖድካስት ላይ ቀርቦ ሲናገር ተመልክተነው ነበር። ይህንንም ጉዳይ ብዙ ሰዎች እያራገቡትና ብዙ ሰዎች ሼር እያደረጉት ስለሚገኝ ነው ለእናንተ ልናካፍላችሁ ይወደድ ነው። ለዛሬ ያዝንላችሁ መረጃ ይህንን ይመስል ነበር። ከመረጃችን ጋር አብራችሁን እስካሁን ስለዘለቃችሁ እጅጉኑ እያመሰገንን ይሳኮር ሚዲያ አዲስ ከሆናችሁ ቤቱን ሰብስክራይብ በማድረግ ቤተሰብ ይሁኑ እንላለን። እንዲሁም ደግሞ መረጃ በፍጥነት እንዲደርሳችሁ የደውል ምልክቷን መጫን አይዘንጉ እንላለን። መረጃችን ከወደዳችሁት ላይክ ሼር እያደረጋችሁ ለብዙ ሰዎች ያርሱት እንላለን። ሐሳብና አስተያየቶቻችሁን በሐሳብ መስጫ ሳጥን ስር ያስቀምጡልን እያልን እኛ ከወዲሁ መሰናበት ስላለብን ቸር ሰንብቱ።